የትኛውም ኢንሹራንስ ብትሄዱ አደጋው ከደረሰ በኋላ ነው ክፍያው። አደጋው ከደረሰ በኋላ ነው። ኢየሱስ ግን አያስነካም። የሱ ኢንሹራንስ ደግሞ አያስነካም። ለዛው አያስነካም። በቃ ጠላት የፈለገው ቢወረውር ሳውል የፈለገው ቢወረውር አያስነካም። ግድግዳውን ነው የሚያፈርሰው እንጂ አንተን አይነካም። ለራሱ ቤት ነው የሚያፈርሰው። ሃሌሉያ! ታማኝ ነው ኢየሱስ። የጠራሽ የታመነ አንንም አትታመን። ተጋለባሽ ለራሱ ደካማ ተስለኛል። በጣም ደስ በህይወት ውስጥ በጣም ደስ ከሚለኝ ነገሮች ሁሉ ይሄ ካተሳረት ደስ ይለኛል። ይሄ አምላክ እዚህ ውስጥ ያለው መድኃኒት ይላል። ለደከመው እዚህ ውስጥ ብርታት አለ፣ እዚህ ጉልበት አለ፣ እዚህ ውስጥ አቅም አለ፣ እዚህ ውስጥ በረከት አለ፣ እዚህ ውስጥ ደስታ አለ፣ እዚህ ውስጥ ሰላም አለ ነው አለ። ያስከሳል ነው አለ። አታቆነብስም አስቆነብስም። ይሄን ያመነ ሃሌሉያ። ሰዎች እኮ በሀገራቸው ኢኮኖሚ ይመካሉ፣ በኢኮኖሚያቸው ይመካሉ፣ በእውቀታቸው ይመካሉ። ሁሉም ግን መጨረሻ ወደ አንተ ነህ አይሉ። ሁሉም ምን ይሆናል? ያቆማል። የታመነ ግን ይታደሳል። እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም። መታከት የለም። ለታመነ ሰው እሱ ለታመነ እግዚአብሔር ታማኝ ነው። ለታመነ ትይላል እኮ ለወርቅ ለቆመ ወርቅ ያማረ አቁሞ ንጉሱ አትሰጥም ባሉ ጊዜ ላቆምከው ለወርቁ ምስል አትሰጥም ባሉ ጊዜ እሳቱ አንድዱት ይንደዳል። ጠላት ያንድደው ይንደድ ጠላት ያንድደው። አንተ ግን ታመቁ ገፍትሬ የሚያቅፈኝ አለ። ገፍትሬ ወርዌ የሚያቅፈኝ አለ። እውነት ነው። ያቅፋል እኮ ጠላት ሲገፋህ እሱ ያቅፋል። ይይዝሃል፣ በእጁ መዳፍ ላይ ይይዝሃል፣ አይሸከምሃል። የእሳቱ ነበልባል አያቃጥልህም። ወርዋሪው ተቃጠለ። ተወርዋሪው በእሳቱ ውስጥ ተመላለሱ። እውነት አይደል? ተወርዋሪው ወርዋሪው እኮ ጡንቻ ያላቸው ፈርጣማ የሆኑ ተመርጣ ወረወራቸው። ተወርዋሪዎቹ በእሳት ውስጥ አለንጉሱ ያለነቸው አይን እንኳን ተከፈተ። የንጉሱ አይነት ምን ያለው ያሰኛል ያንተ ጌታ። ሃሌሉያ! ሰጥቶኛል እኮ በራሱ ደግሞ እኮ እኔ ተራ ሰው አይደለሁም። እኔ ምድራዊ ሰው አይደለሁም። የምድር ሰው አይደለሁም። እኔ መንግሥተ ሰማያት ወራሽ ነኝ፣ ልጁ ነኝ። አክሊል ይጠብቀኛል። ጌታ ሰብሰብ ብለህ ስናምን ይሄ ሰማይና ምድር የሆነ ጌታ ሁለትም ሶስት ሆናችሁ በተሰበሰባችሁበት በዛ እኔ ምን ሆናለሁ? እገኛለሁ። አሁን ኢየሱስ እዚህ አለ። በቃ አለ። ማን ያለ? ራሱ ማን ያለ? ራሱ ኢየሱስ። ሁለት ሶስት ሆናችሁ ተሰበሰበ ነው ሆናለሁ። ያማረ ቤት አላለም፣ ያማረ ክፍል አላለም። ሶስት ብዙ ካልሆናችሁ በጣም ብዙ ሰው ሲገኝ ነው ሰው የሚወደው። በቃ ብዙ ሰው ሲሰበሰብ ይወዳል። ጌታ ግን ሶስት ሰው ሁለት ሰው በሱ የታመኑትን ሰዎች ፈልጎ ይመጣል እና ሲባል ይመጣል። አይመቸኝም፣ ቀጠሮ አለኝ፣ አይመቸኝም፣ እንዲህ አለ፣ የቆየ ፕሮግራም አለ፣ የቆየ የለም። ኢየሱስ ከየለ ሁሉ ይመጣል። ጠዋት ብትሰበሰብ ሁለት ይመጣል፣ ሶስት ማለት ብትሰበሰብ እሱ ይመጣል። ሃሌሉያ! ስራቶቻችን ዝቅ አድርገን እንጸልይ። ስለዚህ ያውቃል
ልብንን የሚያርስ እንጀትን የሚያርስ ውሃ ጠምቶ የጠጣ ሰው አለ? ጥምት በቃ ድርቅ ብሎ ውሃን የጠጣ ሰው አለ? የእኛ ጌታ ያርሳ። የእስራኤል አምላክ እግዚአብሔር ሆይ እኔ ስለዚህ ቤተክርስቲያን እናከብርሃለሁ። ስላላቸው ስለሰጣቸው ጌታ ሆይ አመሰግናለሁ። አብርቶ ይዙበት እንደው ጌታ ሆይ ጸጋ ነው ዛላቸው ለምን አሉ ኢየሱስ እግዚአብሔር ልጅ በዚህ በሕያው ቃል ጌታ ሆይ ይህችን ቤተክርስቲያን ጌታ ሆይ እንድታድስልኝ እጸልያለሁ። ጌታ ሆይ ተውት ይሰብሰቡ በስምህ የደከሙት ይበርቱ፣ ያዘኑት ይጽናኑ። አቤቱ ጌታዬ ሆይ አቤቱ ጌታዬ ሆይ የዚህች ቤተክርስቲያን ታሪክ ይለወጥ ጌታ። የኔ ታሪክ ይለወጥ፣ የወንድሞቼ ታሪክ ይለወጥ። ዕለት ዕለት እግዚአብሔር ሆይ ዕለት ዕለት እግዚአብሔር ሆይ ታሪካችን ይቀየር። ዕለት ዕለት እግዚአብሔር ሆይ በአንተ በመታመን በአንተ በመደገፍ ዞበር እኔ የኢየሱስ ልጅ ነኝ ዞበር አምላክ የሁሉን ቻይ የምንልበት እምነትን ጨምር። ዕለት ዕለት እምነትን ጨምረው እባክህ ጌታ የሆነ በኢየሱስ ክርስቶስ ጨምረልን አምላኬና መድኃኒቴ። በአባቴ ስለሰማኸኝ አመሰግንሃለሁ። ክብር በምድር በሰማይ ለአንተ ብቻ ይሁን። አሜን። ክብር በምድር በሰማይ ለጌታ ለኢየሱስ ክርስቶስ ብቻ ይሁን። ሁሉን ለሚችል ሰማይና ምድርን በቃሉ ለፈጠረ ሃሌሉያ ሁሉን አዲስ ለሚያደርግ ለኢየሱስ ሁሉ 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 ልክ ነው ሁሉ ሁሉ አሜን። ጌታ የተባረከ ይሁን። መጽሐፈ ኢያሱ ምዕራፍ 1 ነው ማካፈላችሁ። ምዕራፍ 1 ከቁጥር 3 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። ለሙሴ እንደነገርሁት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳ ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆነ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው ሰጣችኋለሁ ብዬ የማልሁላቸውን ምድር ለዚህ ሕዝብ ታወርሳለህ። ጽና፣ አይዞህ፣ ነገር ግን እጅግ ጽና 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 እጅግ ጽና እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርጎ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራ አትበል። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራ አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ። ደግሞዋለሁ፣ የዚህ ሕግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበት ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህን ይቃናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክህ እግዚአብሔር ከአንተ ጋር ነው። ጽና ጽና ጽና፣ አይዞህ አይዞህ፣ አትፍራ አትፍራ፣ አትደንግጥ አትደንግጥ ብዬ አላዘዝሁም? እግዚአብሔር እዚህ ጋር የሚናገረው ለሙሴ ለኢያሱ የሚናገረው ትልቅ ኃላፊነትን ሲያስረክበው እናያለን። እግዚአብሔር እዚህ ቁጥር ላይ ስናይ ለሙሴ 1 ወር ሙሉ የእስራኤል ሕዝብ ምን አድርገዋል? ለቅሶ አልቅሰውለታል። ሙሴ ሙሴ ብሎ አልቅሰዋል። ከግብፅ ምድር ያወጣህን ሙሴ፣ የመራህን ሙሴ፣ የራራህልን ሙሴ፣ የጸለይክልን ሙሴ፣ ያዘንክልን ሙሴ፣ ስለ እኛ የተሰደድክ ሙሴ፣ ስለ እኛ በጎች እየጠበቅ የተንከራተትክ ሙሴ ሙሾ ነው እንግዲህ የእስራኤል ሕዝብ ስለ እኛ የፈርዖን የልጅ ልጅ ከመባል ብለህ
ስለኛ በጎች እረኛ የሆንክ ጠባቂ የሆንክ ሙሴ ለኛ የፈረድክ ለኛ የተዋጋህ በፈርዖን ፊት የተመላለስክ ሳይደክም ሳይሰለች ሙስዬ ያሉበት ደረታቸው ምን ያደረጉበት የደለቁበት አንድ ወር ሲነጋ ሙሴ ያለቅሳል። ለምን? ሙሴ ቀን ሰው ነበር። በልቡ ምን ነበር ይላል መጽሐፍ? ግን ደሞት ያን ሰው ዛሬ የእስራኤል ምን አድርጓል? አጥቷል። በቃ ሙሻቸውን አወረዱ፣ አለቀሱ። በቃ አለቀሱ። በዚህ ለቅሶ ውስጥ እንደምንረዳው እዚህ ለቅሶ ውስጥ እግዚአብሔር ተስፋችን ስታዲያ ከዚህ በኋላ ማን ነው የሚመራን የሚል ለቅሶ ይጠፋል ብላችሁ ታስባላችሁ? አይጠፋም። ማን ነው ታዲያ የሚመራን? ማን ነው ታዲያ ወደ አልከው ተስፋ ምድሪቱ የሚያሻግር? እግዚአብሔር ባከረ ድረስልን እንዴ የተሸከመን ያዘነልን የጸለየልን ስንታመም እባቡን ሰቆ ይሄንን ካያችሁ ትድናላችሁ ይለናል። ስንጠማ አለቱን ይመታና ውሃ ጠጡ ይለናል። ዛሬ እሱ የለም እንዴት ነው የምንሻገረው ያሉበት ሰዓት እገምታለሁ። በዚህ ጊዜ ውስጥ ሙሴን ያጡበት ሰዓት በጣም ሙሴ ወሳኝ ነው ለእስራኤል። በዛ ሰዓት የፊት እንኳን ማየታቸው ሰው ፊትን ሸፍን ከኛ ላይ ያለው ልናያችን እባክህን ፊትን ሸፍን ያሉት ሰው ዛሬ አጡት። አንድ ወር ማልቀስ ላንተ 3 ቀን አይደል ቢበዛ 3 ቀን ነው እዚህ ቢበዛ እንደዚህ ግን አንድ ወር ሙሉ የእስራኤል ለቅሶ በቃ ለቅሶ ጠዋት ሙሴ እግዚአብሔር ማለት ለምን ሙሴ ትላላችሁ አላላችሁ? ገርማል እኮ እግዚአብሔር ለቀን ሰው እግዚአብሔር ሲለቀስለት እግዚአብሔር ለባሪያዎቹ ሲለቀስለት እግዚአብሔር አይቀበው። ተቃውሟቸው እግዚአብሔር ለታለቅሳላችሁ ለታላላችሁ ሙሴን ይወደው ነበር ጌታ። በአዲስ ኪዳን ደግሞ የተገለጠው ማለት ሙሴና ኤልያስ መኖር ተገለጡ። በተራራው ላይ ተገለጡ። የእግዚአብሔር ክብር ተገለጠላቸው። በዛ ቦታ ለአንድ ለኛ ነው። ተራራ ላይ ሰው ይመኛል። ተራራ ላይ ይመኛል። የጌታ ክብር ሲመጣ ግን ቦታ አይለይም። ቦታ ያስላል። ደስ ያሰኛል። በየትኛውም ቤት ውስጥ ሰፊ ቤት ውስጥ ጠባብ ቤት ውስጥ እንሁን ትልቅ ገቢ ይኖር ትንሽ ገቢ ይኖር ግን ጌታ ይመስገን ተጋር የእግዚአብሔር ክብር ካለ ጌታ ይመስገን ሃሌሉያ ተጨም ማለት። ስለዚህ እግዚአብሔር ታዲያ ለዚህ ሕዝብ አሁን ደግሞ የራሱን እቅድ ደግሞ ጀመረ። የራሱን ዓላማ ጀመረ። ሲጀምር በኢያሱ ያስጠነቀቃቸው እጅግ ብዙ ቃላቶች እዚህ ውስጥ እናያለን። ኢያሱን ያስጠነቀቀበት ምን አለው? እግዚአብሔር ከሙሴ ጋር እንደሆን ከአንተ ጋር ምን እሆናለሁ። ለምን ከአብርሃም ጋር አይለው? ለምን ከይስሐቅ ጋር እንደሆንኩ አይለው? ለምን ከያዕቆብ ጋር እንደሆንኩ ለምን አይለው? ስታስቡ ኢያሱ ከሙሴ ጋር ምን ያለ ሰው ያልተለየ ሰው ሙሴን በልብ ያውቀዋል። በቃ ኢያሱ አብጠርጥሮ ያውቀዋል ማንነቱ። የማንን ማንነት ያውቃል? የሙሴን ማንነት ያውቃል። የሙሴን ጉልበት ያውቃል። የሙሴን ኃይል ያውቃል። የሙሴ ኃይል ማን እንደሆነ ያውቃል። እሱም የአብርሃም የይስሐቅ ያዕቆብ አምላክ ነው። ያ እሱ ነው በቃ። ስለዚህ ያውቀዋል። እግዚአብሔር የሚያውቀው ሰበርት የሚያውቀው በቃ ከሙሴ ጋር እንደውም ከአንተ ጋር እሆናለሁ በቃ ማለት ታይል በሱ እጅ ያሳየው በሱ አይነት በሱ እጅ ውስጥ ያደረኩት በዛች በደረቅ ምድር ውስጥ ያደረኩት ድንቅ ታምራት አንተ ታያለህ። አንተ ይሄንን ምን ታደርጋለህ? ታደርሳለህ። በቃ ትመራለህ። ሂድ ትለዋለህ። ውጣ ትለዋለህ። ለምን መሰላል አለው ከላይ ከእግዚአብሔር ጋር ሁሌ ምን አለው? ኢያሱ ኮንታክቱ እንዳይቋረጥ ምን አለው? ወደ ግራ ወደ ቀኝ አትበል። ወደ ግራ ወደ ቀኝ አትበል። ሎጥና አብርሃም አብረው ሄዷል። ሁለቱም ምንድን ነው ግራና ቀኝ አይደለም ኋላ ሄዳሉ። አብርሃም አላቆምኩ ግራ እኔ ወደ ቀኝ ሄደ ቀኝ ችግር የለም ከኔ ጋር ነው ያለው። ያወጣን የተናገረ እኔ አሕዛብ
ምናምን አያስደንቀኝ። የመረጥከው ውሰድ። አያስደንቅም። የምድር ምናምን የአምላክ ክብር ያስደንቅ። አሜን። እሱ ያስደንቀን። በቃ እሱ ያስደንቀን። ችግር የለም፣ ችግር የለም። ለዚህ ምናምን አትበላም። ወደ ግራም ወደ ቀኝ አትሂድ። አትበል ወደ ግራም ወደ ቀኝ። ቀጥ ያለ መንገድ፣ ቀጥ ያለ መንገድ ተራመድ በፊት። ቀጥ ያለ መንገድ ሂድ በፊት። አትፍራ። ደግሞ አትፍራ። ምንም አያስፈራም። ከፊት ለፊቱ ብዙ ነገር እንደሚጠብቀው ኬቲያኖች እንደሚጠብቁ ፈሪሳውያን እንደሚጠብቁት ያውቃል። ስለዚህ ምን አትፍራ፣ አትፍራ፣ ምንም አትፍራ። ለምን? ከሙሴ ጋር እንደነበር ከአንተ ጋር ነኝ። አትፍራ። ከሙሴ ጋር እንደነበር ከአንተ ጋር ያ ክብር አለ። አሁንም ያ ክብር። ስለዚህ አትፍራ፣ አትደንግጥ። በሚፈጠረው ሁኔታ አትደንግጥ። በእውነት ያው እግዚአብሔር ልጆች ነግራችሁ አትደንግጡ። እግዚአብሔር ከእናንተ ጋር አለ። እግዚአብሔር ከአንተ ጋር አለ። በቤት ከአንተ ጋር አለ። በስራ ቦታ ከአንተ ጋር አለ። በመንገድ እግዚአብሔር ከአንተ ጋር አለ። እግዚአብሔር ከቻለ ጀምሮ መውጣትና መግባት ይጠብቃል ተብሎ ተጽፏል። እግዚአብሔር ለቃሉ ምንድን ታማኝ ነው። ታማኝ ነው። ጌታ ለቃሉ ታማኝ ነው። ነገ በሰማርያ እንዴት ይሆናል? ነገ በሰማርያ ምንም በሌለበት ምድር ነገ በሰማርያ እንዴት ይሆናል? እንዴት ይሆናል? ሰማያት እንኳን ቢከፈቱ እንዴት! ይህን ቃል የረሳ ሰው ማለት ነው። ይህ ሰው የኤርትራ ባህር መከፈልን የረሳ ሰው፣ ዮርዳኖስ የተከፈለ መሆኑን በእግዚአብሔር የረሳ ሰው፣ ምን የሌለው ሰው ማለት ነው። የእግዚአብሔር ቃል የሌለው፣ የእግዚአብሔር ቃል የአብርሃምና ድንቅ አድራጊ ቢሆን የረሳ ሰው፣ ድንቅ አድራጊ ማድረጉን ሁሉን ማድረግ እንደሚችል የረሳ ሰው፣ ውሃውን ወደ ደም የለወጠ አምላክ እንደሆነ የአባቶቹን ቃል የአባቶቹን አምላክ የረሳ ሰው ተረግጦ ቢኖር ለመጨረሻ ላይ ይሞታል። ኤልሳዕ ምናሉ በአይኔ ብቻ ምን ታደርጋለህ? ግን ምን አታደርግም? ምንም ብሎ በጠመንጃ ተመታ፣ በሰው አልተደረገም፣ ተረግጦ እምነት ባላቸው ሰው ተረግጦ ሞት። እግዚአብሔር ከዚህ ያለ አሜን። ስለዚህ አትደንግጥ፣ አትደንግጥ። ከሙሴ ጋር እንደሆንኩ ከአንተ ጋር እሆናለሁ። አትፍራ። በቃ ምንም ነገር አትፍራ። ለምን? የእግዚአብሔርን ክብር ባህር ሲከፈል አይቷል። ከኋላ ፍልስጤማውያኖች ሲያስጨንቋቸው ደረሱብን ብለው በተጨነቁበት ሰዓት ደረሱብን እኮ እንዴ! ደረሱብን እኮ በቃ እግዚአብሔር አዲስ ነገር ማለት እንደ ሰው አእምሮ ቢሆን እኮ ድልድይ ይስሩና ቶሎ ሳይመጡ ምን በሉ ሞክሩ እስኪ። በሌላ በኩል ቀጠን ባለ በኩል ይገባቸዋል አይደል? ወንዙ አንዳንድ ጊዜ ወንዝ ሰፋ ይላል፣ አንዳንድ ጊዜ ደግሞ ጠበብ በሚለው በኩል የሆነ ግንድ ነገር ቶሎ በሉ ነበር የሰው አእምሮ። በእጅ ያለ ሙሴ ምን አለ? በእጅ በትር አለ። ስለዚህ ምን በለው? ምታው፣ ዛሬ ምታው፣ ጠላትን ምታው፣ ጠላትን ምታው። እግዚአብሔር ቃል ምታው፣ በጌታ በኢየሱስ ምታው። ሰማይና ምድር ለሚገዙለት በዚህ ስም ምታው፣ ጠላትን ምታው። አልከፈሉ ከኋላ ከሽማና መንገድ ዝጋበት፣ በቃ መንገድ ዝጋበት። ምታው፣ በዚህ ቃል ምታው። ባለቀ ምታው፣ በርከክ ብለህ ምታው። ከሰነፍ ያንተ ተጠያቂነት በርከክ ብለህ ምታው። አነጣጠር አይሰትም። የስም ደግሞ ቢገርም ይሄ አይሰትም። ይሄን አምሮ ለሚጸልይ አይሰትም። የአምላኬ ስም ኳ ተመረከ ኳ ባህሩ በደረቅ መሬት ነው። ቢገርም በደረቅ መሬት ደረቅ ምንንም ደረቅ በደረቅ መሬት የተሻገረ ጫማቸው ሳይወቅ ምንም ነገር ሳይ ድንጋዩ ሁሉ እንደተስተካከለ በደረቅ ነው። ቀጥ ብሎ
በቃ ድንጋይ ወደ መስላል የለም የለም ቀጥ ብለው ተራመዱት። ቀጥ ብለው ጀመረ። ጠላትን መግባት ጀመረ ጀመረ። ጠላት ኋላ ጀመረ። በቃ ፈረሱን እና ሰረገላው በቃ አስገብ ጀመቃ ደረስኩባቸው ደረስኩ በቃ ይያዝኳቸው ባሮቼ እኮ ሊያመልጡ ነው ሊሄዱ ማንጡን ይሰራል እንዴ እኛ እኮ ልንሰራ ነው ጥላው ሊሄዱ ነው እኮ እንዴት እንደሆነኝ ደግሞ ወደ ዳሩ ጠጋ እያሉ እኛ ወደ መሀሉ ገባ እያሉ እስራኤል ደግሞ ወደ ዳር ወደ መሬቱ ሊወጡ ነው። ደግሞ ከውሃው ከግራና ቀኙን እያዩ ከማየት ደግሞ ወደዚህኛው ደግሞ ሊወጡ ሰብሰብ ብለው ገቡ። ዋው ሰብሰብ ብለው ገቡ። ለጥቅጥቅ ብለው ሲያቁ ካውስ እንደዚህ ደግሞ ውልቅ አሉ። ውልቅ ሲሉ ሾው አለቀ። ለምን ካተከረ ወላላ ስለ ክርስቶስ ለእግዚአብሔር አንድ ጊዜ ገለጠ። አንድ ፋሚሊ ውስጥ ነበርኩኝ እና የጸሎት ነዛ ይሆን በጣም የተቸገሩበት ጊዜ ነበረ። ልጃቸው ታሞ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ጸሎትን የሚሰማ አምላክ ነው የሚከተል አይ ብን አሲዝ ምናምን የሚል ነገር የለውም ጌታ ሌላ ሰው ጋር ኮምፒውተሩ አሲስ የሆነ ነገር ያለው አለ። ስንት ገንዘብ አለ አይደለም ሰው እኮ እንዲህ አለ ብድሩት ደግሞ እንዴት ነው ነገር የምታስይዘው አለ ወይ? ቤትም ለመግዛት የምትፈልጉ የምታስይዘው አለ ወይ? ስንት ኢንካም አለ ስንት አጠራቅመሃል? አምላኬ ግን አይደል እኮ ደሜ ፈሰሰ ደሜ ምን የሆነ ፈሰሰ ደሞ ገለጠልኝ። ከዛ በኋላ በማግስቱ ተነስቼ በጣም አለቀስኩኝ። ያንን ደረጀ አለቀስኩኝ። ያው እግዚአብሔር ምስክሬ ነው። ከዛ ሳለቀስ ነው አለቀስኩኝ። ባለቤት ይሄው ነበር ያብሔር ደግሞ ገለጠልኝ ያሳየኝ አልኳቸው። ምንም አላለም። ወዲያውኑ ሄደና እግሬን የሚያጥብበት በትልቅ ይሄ ልብስ ከማሽኑ ብታወጡበት አለ በሱ ሞቅ ያለ ውሃ መጣና ካላጠቧል አይሆንም። የበጣም በታች ሰው ነኝ፣ የበታች ሰው ነኝ። አንተ ልታጥበኝ አይገባኝም። እኔ የበታች ሰው ነኝ አይገባኝም ማለት አይሆንም ማለት አይሆንም ካላጠቧል ታዘዝኩ። ሲያጥበኝ የተናገረችው ነገሮች ሁሉ ጊዜ በአእምሮዬ ብልጭ ይላሉ ብልጭ ይላሉ። ሲያጥበኝ የተናገራቸው ቃሎች ብልጭ ይላሉ። እግዚአብሔር እነኚህ እግሮች በኃጢአት ስፍራ አይቆሙዋል፣ አይርገጡዋል፣ አይርገጡ በቃ በኃጢአት ስፍራ አይቆሙ። ለመንግስት ለወንጌሉ ክብር እንዲቆሙ ጸልያለሁ። ክብር ለእግዚአብሔር። እግዚአብሔር አልጣለኝ። በእውነት የእግዚአብሔር ስም ለዘላለም ብሩክ ይሁን። እግዚአብሔር ተሸክሞኛል እስከዛሬ። በጣም ደስተኛ በሁሉ ነገር ላይ እግዚአብሔር በቃ አኑሮኝ ደስ እያለኝ ነው የሚያኖረኝ። ደስ እያለኝ በስራ ቦታ ደስ እያለኝ ደስ እንደሚል ታውቃላችሁ። ከዚህ በፊት ሰብኬያለሁ በጌታ ደስ ይበላችሁ እየሰበኩ እና ቅርብ ጊዜ ስራ ስለጀመርኩ ሳቁ ቪዲዮ ላይ ሰዲው ላይ ማለት ነው ይስቃል። በጌታ ደስ ይበላችሁ። አሁን ስራ ስለገባው አይደለም ደስታዬ ኑሮን ታውቃላችሁ። በሳቅ ገብቷችኋል። ሰውዬ ስራ ስለጀመረች ደስ ይበላችሁ ደስ ይበላችሁ እንዳትሉ። ሻወር በሌለበት ምንም በሌለበት ቤት ውስጥ ኖሬያለሁ። ለ5 ነው ለ6 ዓመት ኖሬያለሁ። ምንም ጠልቼ ኃጢአትን ጠልቼ መደባለቅ እኮ ይቻላል ነው አይደባለቅም። ዮሴፍ አልኩት ይሄን ቃል ሳካፍላችሁ የሚገባ አስደናቂ ነገር ይሄ ቃል በህይወቴ ላይ ሰርቷል። በኢያሱ መጽሐፍ ላይ አሁን የማካፍላችሁ መጽሐፍ በህይወቴ ላይ አስደናቂና እጅግ አስገራሚ ነገሮችን በህይወቴ ውስጥ አድርጎ አይቼዋለሁ። የኔ ጌታ ያደርጋል። ይሁን ፈለገው ቋንቋ አንድ ነው።
በአማርኛ ይጻፍ፣ በትግርኛ ይጻፍ፣ በጉራጌኛ ይጻፍ፣ በኦሮምኛ ይጻፍ፣ በወላይትኛ ይጻፍ፣ በከምባታኛ ይጻፍ፣ በአፋርኛ ይጻፍ፣ በኢሳ ይጻፍ፣ በሶማሊኛ ይጻፍ፣ በፈለጋችሁ ቋንቋ ይጻፍ። ጉልበቱ፣ ኃይሉ፣ አቅሙ አንድ ነው። ሲያስደስት አንድ ነው። በቃ የትም ቦታ አንድ ነው። ኩሩበት በዚህ ጌታ ነው። እግዚአብሔር ከኔ ጋር ስላለ ደስ ይለኛል። ጠበቃ በዚህ ብሎ ኃጢአት እንኳን ብሰራ ከአብ ዘንድ ምን አለኝ ተብሎ ተጽፏል። ጠበቃ አለ። እርሱም ማን ሆነ? ኢየሱስ ክርስቶስ። ጌታ የትም ለዘላለም የተባረከ። ስለዚህ ምን ያስፈልጋል ማለት ነው? በክርስትና ሕይወት ጽናት ያስፈልጋል፣ መጽናት ያስፈልጋል። ጸንቶ መቆም በቃ ጸንቶ መቆም። እንደ ትንሽ ለካሰሩ ምን ለማይልሰው ሳይ ጸንቶ በቃ ሊቆም እግሩን እንዲያደረገ ሰው እግሩን እንዲያገጠረ ሰውና እንዲህ አድርጎ የቆመ ሰው እኩል አይደለም። ወደ ብትገፉት ወደዚህ ልክ ነው ያስተሳስቻል። እንዲህ ቢሆን ግን ሰው ወደ ባጭሩ ምን ይሆናል? የመውደቅ እንትኑ ግን እንዲህ ካለስ በቃ ጽኑ በሁለት እግሩ በቃ ረግጦ ሳመሬቱ ረግጦ ይዟል። በቃ ጸንቶ ይቆማል። በቃ ፈለገ ነገር ነው። የኔ ቤተክርስቲያን ታሪክ መቀየር አለበት። የኔ መጀመሪያ የሚጀምረው የሚገርም ነው እኮ ራስን የሚያሳይ የመጀመሪያው ይሄ ቃል የሚያሳይ ራስን ግለሰብ ነው። እዚህ ጋር አሁን የተናገረው ለኢያሱ የሚናገረው ምን ስለ ህዝቡ ምንም የሚናገረው ለዚህ ጋር ስለ ኢያሱ ብቻ ነው የሚናገረው። ኢያሱ ብቻ የሚናገረው እግዚአብሔር ዛሬላችሁ እግዚአብሔር አስገራሚ ለአንድ ሰው ይናገራል። ምድሪቱ ያለ ዛሬ ለአንድ ጥቂቶች ነን አይደል? በቁጥር ቢቆጥር አበሻ እዚህ ቸርች ቢቆጥር ይደኛል 50 ሺህ ያደረገ ግን ዛሬላችሁ ብዙዎች እንዲያደርግ እግዚአብሔር የተዘጋጀበት ጊዜ ግን ከምን ጀምር? ከራሳችን ጀምር። ጽናት ከራሳችን፣ መበርታት ከራሳችን፣ አለመፍራት ከራሳችን። እየፈራው አትፍራ ምን ይሆናል? እየፈራው ሆነ ነገር ምልኮ እየፈራው አይደለም ነው። እግዚአብሔር ከኔ ጋር አለ ነው። እግዚአብሔር ከኔ ጋር አለ። የአብርሃም የይስሐቅ ያዕቆብ አምላክ ከኔ ጋር አለ አለ። ያዕቆብ ከላባ ቤት በሄደበት ጊዜ እግዚአብሔርን ጠየቀው። ልውጣ አለ። ውጣ ነው እግዚአብሔር። ላባ ተከታተለ። ጉልበት ያለ ሰው፣ ሰራዊት ያለ ሰው፣ አቅም ያለው ሰው፣ እንደፈለገው ሊያደርግ የሚችል ሰው ተከታተለው። ኦማን እኮ የሚከታተሉ ልጆቹ ከሌላ ሰው አይደለም እኮ ሌላ ከሌላ አይነሳም። እዚሁ ሲቀሳቀስ ነው ጌታውን ተቅደም ማለት ወንድሜ ድረስለት ጌታዬ፣ ለእህቴ ድረስላት ጌታዬ። እሷን እንደ ራሴ ትወድ፣ እሷን እኔ እንደ ራሷ አንተ ድረስ ወንድም ነው እኮ ጌታን ያመነ ብቻ ወንድሜ ነው አትበሉ። በውጭ ያለው ወንድማችን ነገ እዚህ ጋር ሊቆም ይችላል። ነገ አጠገባችን ሊቀመጥ ይችላል። ሁላችንም እንዲህ አይደል የተሰበሰብነው አይደለም? እኔ ሀገር ቤት እያለሁ በጌታ ስም ጌታ ወደ እኔ ሳይመጣ እኔ ወደ ጌታ አልመጣም። ጌታ ወደ እኔ መጣው። እና ከዚህ ነው እዚህ የምናገረው። ራሱን ወደ ቤት የመጣው። ቸርች ገባሁና ቸርች ስንገባ ተከፈተ በሩ። ቸርች ተከፈተ፣ ገባል። ገብተን አንድ ሰው አሁንም አላውቅም ወንድ ይሁን ሴት ይሁን ግን የታመመ ሰው ግን ካርቶኖችን ደራርቦ ጨርቃ ጨርቅና የሆነ ድንጋይ ደግሞ ከስር ትራስ አድርጎ የተኛ ሰው ምን ታደርጋላችሁ? ምን ትሰራላችሁ? ምን ትሰራ ብቻ ስንበት ሰውየው ሴቱ ወንድቱ ለምን አይነት እንደጋረደው እግዚአብሔር አላውቅም። ሁለት ሆነን የገባነው እኔ ላይ ጨርቁበት። ከዛ በኋላ ፈተለክ የት ትንሽ ወተን ቸርች ውስጥ ወደ እንሄዳለን። ዝም ብሎ አይተን ወደ ስን ይልል የት ገባ ሰውየው ባለ የተረሰ ምናምን አለ። ያን ሰው ነው እግዚአብሔር ወደ ቤት ያመጣው። ያን ሰው እኔ ዮሲ ብሎ ጠራኝ። ና ልጄ አትፍራ፣ አትደንግጥ። እኔን በርስት እግዚአብሔር እኔን በርስት አትፍራ፣ አትደንግጥ፣ አትደንግጥ። ጠላቴ ሆይ አትደንግጥ። ኢየሱስ ከኔ ጋር
ነው? ለቃሉ ታማኝ ነው። እንደ ቃሉ ይጠብቀኛል፣ ይባርከኛል። አብርሃምን እንዳለው እየባረክ እባርካለሁ እንዳለው እኔንም ይባርከኛል። ለቃሉ ታማኝ ነው። አሜን። ለዚህ ምን አለው ታዲያ? ጽና አለው። ጽናትን አሳየው። በርታ አለው። ሌላ ነገር ደግሞ ምን አለው? ከአፍህ ይሄ ቃል ምን አይበላለው? አይለይ አለው። ይሄ ቃል ከአፍህ ከተለየ ማለት ነው። ያስብ ይሄ ቃል ሕያው የሆነው የኔ ቃል ሙሴ ያዘዘ ቃል እሱ ከረሳ እሱን ከአፍ ውስጥ ከሌለ በአፍ ውስጥ ያ ቃል ከሌለ ይሄ ሕያው የሆነ ሙሴ ያስተማረ ሙሴ የሰጠ ቃል በሙሴ የሰጠሁት ቃል በሙሴ ያዘዝኳችሁ ቃል ይሄን ቃል ከሌለ አንተ ምንም አይደለም። በቃ ባጭሩ ነው መልእክቱ። ምንም አይደለም። እንኳን ህዝቡን እንድታገባው ለራስህ አትገባም። ስለዚህ ምን አለ? ቀን ምን አድርገው? አስበው ወንድሞች፣ ነገሮች ሲመጡ አስበው። ሁሉም ቻይ አልፋና ኦሜጋ ያህዌ አዶናይ ከኔ ጋር ነው። ከኔ ጋር ነው ማለት እንዴት መልካም ነው። ከኔ ጋር ያ እንፎከራችሁ ድሮ በታላላቅ ወንድሞቻችሁ ለወንድሜ ነግረላል። እዚህ ጋር እንኳን አይባልም። ያው ለፖሊስ ነው ታረሰ። እዚህ ለፖሊስ ነው አይደል? ወንድሜ ነግረላል። እዚህ ለፖሊስ ነው ወርቆራ ነገር ብትሉ ነው አባቴ ነግረላችኋል። በደሙላሉ ፖሊስ አይደል? እኛ ደግሞ ያደግንበት እኔ እንግዲህ እንደዚህ ስላደግኩ ነው የምናገረውና ለወንድሜ ነግረላሃለሁ። ቆይ ዛሬ መጣኝ አይደል? ቆይ ለወንድሜ ነግረላሃለሁ። ሰው እንኳን በወንድሙ እንዴት እንደሚመጣ እንዴት ታዲያ ሕይወትን አሳልፎ በመስቀል ላይ ስለኛ ይሰጠ አባቴ የሚያደርጉትን አውቁምና ኃጢአታቸውን ምን በላቸው ይቅር በላቸው ያለ ጌታ ታዲያ እንዴት እመጣለሁ እያለ ተስፋ እየተደረገ እንዴት? ለዚህ ነው ታዲያ ኢያሱ ምን አለ? በቀን በሌሊት ይሄን ቃል አስብ። ያን ጊዜ ትላለህ፣ ያን ጊዜ በረከት አለ፣ ያን ጊዜ ሰላም አለ፣ ያን ጊዜ ህዝቡን ምን ታደርጋለህ? በሰላም ትመራለህ። በእውነት ይሄ ቃል ያለበት ሰው ቤተክርስቲያን ሲመጣ የሰላም ሰው ነው። ይሄን ቃል እያሰበ የሚሄድ ሰው፣ ይሄን ቃል እያሰበ የሚወጣ የሚገባ ሰው በቤተክርስቲያን ሲመጣ ሰላም፣ በስራው ቦታ ሰላም፣ በጎረቤቶቹ ዘንድ ሰላም። ለምን? የሚናገረው ይሄ ነው። የሚናገር እንደ እግዚአብሔር ይናገር ተብሎ ተጽፏል ይላል። የሚናገር እንደ እግዚአብሔር ቃል ይናገር ተብሎ ተጽፏል ይላል። ይህን ቃል አስቡ። ምን አለ ኢየሱስ ሲጠራህ? ምን አለ? አትፍራ፣ አትደንግጡ፣ ሁሉን ቻይ ታዘዘ ለሰው ልጅ ለዮሴፍና ለማርያም ኢየሱስ ክርስቶስ ታዘዘላቸው። ይህ ቃል ያለው ሰው ሰላም፣ በትዳሩ ሰላም ነው። ሰላም ነው፣ በቃ ሰላም ነው። ለራሱ ሰላም ነው። የመጀመሪያው ለራስ ነው። ከኔ ነው ከሚጀምረው ሰላም። ከኔ ጀምሮ ወደ ሌላው ደግሞ ይተላለፋል። እንደሚመኝና ምን ጌታ ወይ እባክህ እንደዛ አይደል፣ እንደዛ እኮ አትበሉ። እንደ አብርሃም እንደ ያዕቆብ አድርገኝ በል። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አድርገኝ። ተረዳችሁ? እንደ ከላይ አድርገኝ ብላችሁ እንደ አገልጋይ እንዳትመኙ እና ይደክማል፣ ስጋ ለባሽ መስሎ። እነዚህ ግን ጸንተው ያለፉ ናቸው። የእምነት አባቶቻችን የአብርሃምን የይስሐቅን የያዕቆብን ነው መከተል። የይስሐቅ እኮ ሀሳብና ዓላማው ስንከተል እግዚአብሔርን የሰማ ሰው እኮ ነው። ሰው ሁሉ ምድሪቱን ለቆ ወደ ግብፅ በሚሰደድበት ሰዓት እኮ ነው እግዚአብሔር ይስሐቅ ምን አለ? ቁጭ በል። የት ቁጭ በል? የት? እዚሁ። ሰው ሁሉ እየሸሸ፣ ሰው ሁሉ እየወጣ፣ ሰው ሁሉ ምድሩን እየለቀቀ እየሄደ እኔ እንዴት ብቻዬን እንዴት እቀራለሁ? ቤተሰቤት እንዴት ይሽለኛል? ባለቤት
ባለቤትስ እንዴት እሺ ትላለች? የጥያቄ መቅረብ ነበረበት አይደል? እሷ አምሮ ባለቤትስ እንደሌሎቹ ስለዚ እሺ እግዚአብሔር ሆይ አላለም። ቁጭ በል እኔ ምን አደርጋለሁ? እባርካለሁ። በምድረ በዳ ምንም በሌለበት በቃ ምንም በማይታይበት እኔ እዚሁ ምን አደርጋለሁ? እባርካለሁ። እዚሁ ዝራበላ ምን ሁሉ ወይ የለ የወይራ ፍሬ የለ ምንም ነገር የለም የሚበላ ነገር። የሚገርመው ነገር ደግሞ ይስሐቅ ምን አደረገ? አረሰ ይላል። ሰውን እኮ እንዳልኳ ብሎ ሄደ። መሬቱ በሙሉ የእሱ ሆነ። የሚፈልገው ያዝ ማንም የሚከለክለው ታዲያ ድንበራችን የሚለው ሰው የለም። ማሳዬ ነው የሚለው ሰው የለም። ሁሉ ምን አድርጎ ትቶት ሄዷል። በቃ የፈለገው ቤት ውስጥ ገብቶ መተኛት ይችላል እየጠረገ ቢፈልግ። እውነት አለ። ሰው ሁሉ ምን አድርጎ ትቶት ሄዷል። በቃ ቄው ደጁን የፈለገውን ዛፍ እየቆረጠ መጠቀም ይችላል። ለምን? ሰው ሁሉ ምን አድርጎ ሄዷል? አምላክ የሌለው ሕዝብ፣ አምላክን የማይሰማ ሕዝብ፣ አምላኩን የማይታዘዝ ሕዝብ፣ አምላኩን የማያውቅ ምን እየሆነ እየበቃ ትቶ ሄዷል። አምላኩን የታመነ አንድ ሰው ግን በደረቁ ምድረ በዳ ላይ ቀጥ ብሎ ቆመ። አረሰ ይላል። ሃሌሉያ! ደረቁን መሬት አረሰ። ሰው ተስፋ ቆርጠው በሄደባት ምድር ምንም የለባትም። በቃ ከመሞት እዚህ ከመሞት ብሎ ሰው ከሸሸባት ምድር ላይ ቁጭ ብሎ አረሰና 100 እጥፍ 100 እዚህ 100 ወንጀል ክብራት አረካ ክብራት አመረተ 100 ለታዘዘ ሰው እግዚአብሔር እንዲህ ይባርካል። ለታዘዘ ሰው፣ ለታመነው ሰው ዛሬ ለታመንከው ሰው እንዲሁ ነው። ቁጭ በል ቁጭ ተብሏል ብለሃል። አዎ ተውሉን ቻይ ይቅር በለው። ኦኬ ይቅር በለው። አንተ ምን እኮ ይቅር ብለሃል በመስቀል ላይ። እሺ አይደለም በቃ ይቅር በለው ባት እና ምን ሆናለሁ? ይቅር ትባላለህ። አያችሁ መልስ ይመጣ። ሃሌሉያ! ይቅር በለው እለዝ ይቅር ትባላለህ። እኮ ብዙ አለብህ እኮ ተሸከምኩ ታውቃለህ። ራሴ ማን ነው ከእግዚአብሔር ፊት ቆሞ የሚከራከር? አቤልን ወንድሙ ሲገለው አቤል ምስክር ነበረው። አባት እናቱ አዩት ይላል። አዳምና ሔዋን ጅብ ብለው ይቅበሩት አይቅበሩት አላውቅም። መጽሐፉን ቀበሩት እያለቀሱት እና አባቱ አይ ግን ምን ጮኸ ይለዋል። ምን አይነት አስደናቂ አምላክ ደግሞ ወደ እኔ ምን ይሆናል? ይጮሃል። እኔ ጠባቂው ነኝ ወይስ? ተው እንጂ ደግሞ ከመሬት ወደ እኔ ይጮሃል። ይሄን ጌታ የምንከተሉ ያ ሁሉ ለማለት ፈልጌ ነው ማለት ነው። ያ ሁሉ የኔ ጌታ የኔና የናንተ ጌታ ያ በቃ ማንም በእድሜ ዘመን ሁሉ በእድሜ ሁሉ ማንም ምን አይነት ማለት እያሱ አይቋቋምም። ግን ይሄንን ቃል ምን አደርጋለሁ? በቀን በሌሊት አስበው አሰላስበው። ስትነሳም ጉልበት ያንተ፣ ወደ ስራም ስትሄድ ተነስተህ ጉልበት ያንተ። ቀላል ይመስላል እኮ ስንናገሩ አይደል? ጉልበት ያንተ ጉልበት ቀላል ነው የሚመስለው፣ ግን በጣም ትልቅ ምስጢር አለ በእግዚአብሔር ዘንድ። ተወዳጅ ቃል ጉልበት ያንተ። እንዲህና እንዲህ እናደርጋለን ጌታ ቢፈቅድና ብንኖር። ያችሁ ክርስቲያን የዓላማ ሰው የፕሮግራም ሰው። የኔ እምነት ቃሉ እንደሚናገረው ጌታ ቢፈቅድና ብንኖር እንዲህና እንዲህ እናደርጋለን። በፕላን ያደርጉ በኑሯችሁ ውስጥ ታደርጉ ማለት አይደለም። ፕላን ያስፈልጋል። እንዲህ እናደርግ በቤተ ክርስቲያን እንዲህ መሆን ፈልጋለን። በቃ የድሮ ካራክተር
አነጋገር፣ የድሮ ጸባይ፣ የድሮ አነጋገር፣ የድሮ ሁኔታ ሁሉ በቃ እኔ በቃ ከኔ ልጀምር፣ ፍቅር ከኔ ልጀምር፣ ፍቅር ከኔ በቃ ከኔ መጀመሪያ ካላችሁ የሚገርም አስደናቂ ነገር ያለ ከኔ በቃ እኔ ለምን ዝቅ ልበል? ለወንድሜ ዝቅ ልበል፣ ለእግዚአብሔር ዝቅ ልበል፣ ለወዳጆች ዝቅ ልበል፣ በስራ ቦታ ላለቆች ዝቅ ልበል፣ በቃ ዝቅ ልበል። እግዚአብሔር ዝቅ ያሉትን ከፍ የሚያደርግ አይደለም። ዝቅ ያሉትን እኮ ነው ከፍ የሚያደርገው። ዝቅ ያሉትን በቃ ዝቅ ያሉትን አትደንግጥ። በእድሜ ሁሉ ማንም አይቋቋምም። ግን መጽናት አለ፣ መበርታት አለ። እጅግ በርታ፣ ጽና፣ መጽናት፣ መበርታት፣ በርቱ፣ እጅ ለእጅ ተያይዞ። የወንጌሉ ስራ ደግሞ የሚገርም እጅ ለእጅ የሚሰራ እንዲህና ወዲያ በመሆን አይደል፣ እጅ ለእጅ የሚሰራ ተያይዞ፣ እጅ ለእጅ ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል፣ አንለያይም፣ ተዋደናል። ያስደስታል እኮ የኢየሱስ ደም ያስደስታል። የኢየሱስ ደም ያስደስታል። ኃጢአትን ሁሉ ያጥባል፣ በደልን ሁሉ ያጥባል። በቃ ያጥባል። በቃ ያጥባል። ኃጢአት ሁሉ ምን ያደርጋል? ያነጻል። ያነጻል። የኔ ጌታ ያነጻል። ያንተ ጌታ ያነጻል። ያነጻል እኮ ያነጻል። ያለፈ ታሪካችንን ያነጻዋል። በቃ ያነጻዋል። በቃ ሰማይ ከምድር እንደሚቀደው እጅ ለእጅ ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል፣ አንለያይም፣ ተዋደናል። ጌታ ኢየሱስ ለዘላለም የተባረከ ይሁን። እጅ ለእጅ ነው። የወንጌል ስራ እጅ ለእጅ ነው። የሥራ ስራ እጅ ለእጅ ነው። ቤተሰብ እጅ ለእጅ ነው። ቤተሰብ እጅ ለእጅ ነው። ቤተክርስቲያን እጅ ለእጅ ነው። በክርስቶስ ደም ያለ ደም አለ እዚህ ጋር በቃ ደም አለ። የክርስቶስ ደም አለ በመስቀሉ ላይ የፈሰሰው ደም አለ። ያ ደም እኛን ያጣብቀናል። ሙጫ ነው ብሎ በሀገሬ ሙጫ። እዚህ ደግሞ ምንድን ነው? ኡሁ ነው። ኡሁ የጫማ ስታል ኡሁ በጣም ኡሁ ነው። የክርስቶስ ደም ያጣብቀናል፣ ያያይዘናል። ማስተሽ ነው ይችላል። ለምሳሌ ጫማ ቢለቅባቸው የምታያይዙበት ሁሉም ሊሆን ይችላል። የሆነ ወረቀት ላይ ቢሆን ገባቸው። የኢየሱስ ደም ያያይዘናል ለማለት ፈልጌ አገኛችሁ። የኢየሱስ ደም በቃ እንዲህ ስንያያዝ ደም አለበት። በሌላ በሱ መካከል እዚህ ውስጥ ደም አለ። መስቀሉ ላይ የተቸነከረው ደም አለ። የማንም አለ። በመስቀሉ ላይ የተቸነከረው የኢየሱስ ደም አለ። ያን ጊዜ በድል እንሻገራለን። ደሙ ጉልበታችን፣ ደሙ ኃይላችን፣ ደሙ ያነጻናል። አንተ ተነቆ ምነው ተስተናጁ ለቤተ ክርስቲያናችሁ ምነው እግዚአብሔር እኛ ያተራኖች ለምን ወጣቶች ለምን ምድራችንን እንከራተት? ለምን ዘመናትን እንከራተት? ምንድነው አፍሪካ ላይ ያለው ተጽዕኖ? እንስማረው እንጂ ተያይዘን እንቀራረብ እንጂ እንያያዝ እንጂ ለወንጌሉ ደቀ መዛሙርቶችን እናፍራ እንጂ። የቤተክርስቲያን ተልዕኮ ትልቁ ነገር ምንድነው? እሱ ብትሉኝ ምንድነው? ደቀ መዛሙርትን ማፍራት። ምን የሚሉ የሚመሰክሩ፣ የሚጸልዩ ደቀ መዛሙርቶች ይጸልያሉ። ደቀ መዛሙርቶች በዛለት ይወድቃሉ። የሚወድቁ፣ የሚጸልዩ፣ የሚራሩ፣ የሚያስቡ ያን ነው ቤተክርስቲያን ብዬ የማምነው። ያንን ነው የማምነው። ምን አስቆጠረ? ያለፈው በደል ምን አስቆጠረ? ቆጥረው እርሱት ማነው ያለፈን ክረምት ውሃ ሄዶ የቀደሰው አለው? የለም እኮ የለም።
እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል አንለያይም ተዋደናል። ፍቅር እኮ አስገራሚ ነው። እግዚአብሔር ምንድን ነው ፍቅር ዓለሙን ሁሉ እንዲሁ ምን አደረገ ወደደ። እንዲሁ ምንም ሳላደርግለት ነው የወደደኝ። ምንም ሳላደርግለት ሰተት ብሎ ቤት የገባ ይሄ ኢየሱስ ሰማይና ምድርን የፈጠረ ጌታ ሰተት ብሎ ቤት የገባ የሚገርም ነው። ድሮ በዓለም እያለው መድኃኒት አውቃለሁ። የባህል መድኃኒት ልበል እንደዛ ነው። ቅጠላ ቅጠሎችን ጨፍጭፎ መድኃኒት የሆነ ተቅማጥ ላለበት የሆነ ነገር ጨፍጨፍ አድርገን ይሄንን ጠጣ ይሄንን ብላ እንደዚህ ይችላለሁ። እና እኔ የተማርኩት ከአባቶች ነበርና እንድ ሰው ነበሩ። እሳቸው ናቸው ያስተማሩ። እኚህ ሰው ይልክ ሲደክሙ ነው ያሳዩኝ። ለአንተ ልጅ ይወዱኛል እና ለአንተ ልጅ ላሳይ ይሉኝና ይሄን ቅጠሉን ያሳዩኛል። ሌላ ቦታ ደግሞ ሄድ ብሎ ቅጠሉን ይሄ ቅድም ያሳየሁ ምንድነው ለዚህ ነው ያሳዩኝ እላቸውና አሳያቸዋለሁ። ቅጠሉን በደንብ አእምሮዬ ውስጥ እንደገባ አወቁ። ካወቁ በኋላ ከዛ በኋላ ተውኝ። ለብዙ ሰዎች ያንን መድኃኒት ይሰጥ ነበረ። ጌታ ግን እንዲህ ብሎ ተናገረ። የሚገርም ነው። አንድ ሰው አለ እዚህ መካከል መድኃኒት መቀመም የምትችል ቅጠላ ቅጠልን የምትቀመም የፓፓዬ ቅጠልን በጣም መድኃኒት፣ ሽንኩርት፣ ነጭ ሽንኩርት ምን እያልክ የምትሰራ ሰው እዚህ ውስጥ አለ። አሁን እኔ ነኝ አልኩ። እንዲሁ አሁን እኔ ነኝ አልኩ። ከዛሬ ጀምሮ አታድርገው፣ እኔ በዚህ አልከብርም። አንሳብህን ቅጠላት ጨፍጭፍ ምራት ጨፍጭፍ ያድናል ኢየሱስ ወድመቃለ ትድናለህ። እኔ የዓለም መድኃኒት ነኝ። ሁለት ስራ አብሮ አይሄዱም። ለታመሙ ከዛ በኋላ ጀመርኩኝ። በቃ ራሱ አስጀመረኝ። ራሱ መጸለይ አስጀመረኝ። የመጀመሪያው ሃሌሉያ የሚለው ድምፅ ከአፌ ውስጥ ሲወጣ እናቴ እኔ ሌላ ክፍል ላይ ያለሁት እናቴ ሌላ ክፍል ላይ ያለን መኝታ ክፍላችን የተለያየ በቃ እኔ ሳላውቀው በጣም ፓወርፉል የሆነ ነው የሚወጣውና ከውስጤ እና ወጣ። እናቴ ልጄ ምን ሆኗል ብላ በሩን በርግዳ መጣች። በሱ ሐሳብ በሩ የተከፈቱ ሰው ገብቶ የሆነ ነገር ያደረገኝ መሰላት። በሱ ሐሳብ እንደመጣች በሩ ላይ ነው በኃይል በቃ ገፋቸው እና ወደ ኋላ ተመልሳ ወደቀች። እናቴ አቅም አልነበራት። ማሮክ ናቸው እናቴ ወደቀች። አወኩኝ። ወዲያውኑ ዘልዬ ወጥቼ አነሳኋት። ከወደቀች ልጄ ምን ሆንክ አለች። ልጄ በጣም እኮ ጮኩ ዛሬ። ምንድን ነው የነካህ አለች። በጣም ጮኩኝ ማማ። በጣም እንጂ ልጄ ቀንግጬ ነው እኮ እዚህ በዚህ ላይ ወደ ሰው ገብቶ የሆነ ነገር ያደረገ ይመስለኝ። በቃ ኢየሱስ ነበር አደረገኝ። ጌታ የተባረከ ነው። ከዛ ወዲህ ሃሌሉያ ደስ ይለኛል። በቃ ሃሌሉያ 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 በቃ ደስ ይለኛል። ስራ ቦታ ሃሌሉያ 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 ሃሌሉያ። አንድ ደግሞ አንድ ቆሎ እንኳን ዘጋለ አሜን 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 አይተው የፈለቀ ነው። ካቶሊክ ነው አይተው ጊዜ ለካል አሜን አሜን ሶፋለበት ሽሽ ፍራራቸው አሜን 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 ይለበቃ ቢራስ ነው በፈለቀ ቦታ አሜን አሜን ነው። የቤተክርስቲያናችን ገባለ ዶቻ ምናለት ክላይ ነገር ማለ ሀሱ ክላይ ነገር ማለ ያሰብ ያ ሻም ክላይ ነገር ማለ ሃሌሉያ ተሰባሉ። ኢየሱስ ጌታ አሰብ የፈለቀበት ቦታ እኮ እግዚአብሔር ተመስገን ነው። ሌላ እኮ ቋንቋ አይደለም እኮ ሃሌሉያ። በዕብራይስጥ የተጻፈን በታላቅ ድምፅ እግዚአብሔር ይመስገን ማለት ነው። በታላቅ ድምፅ ወይም በታላቅ ጩኸት እግዚአብሔር ይመስገን። በቃ ያ ሌላ አይደለም። ሃሌሉያ እዚህ ነው ጊታር አንሳኝ ባክ
ጌታ ኢየሱስ ይባርክ። በጣም እንደምወድ ስለምታውቅ ችግር የለብኝ። ያው ካታ ስለምታውቅ በጣም ነው ወዳችሁ በጌታ ሁላችሁም ማለት ነው። እሺ የሚያነስ እንዳትሉኝ ሁላችሁ እጅ ለእጃችን ተዘምረን የለም አሁን በቃ እኔ በውስጤ በቀንም በሌሊትም የኢየሱስን ስራ አስባለሁ። በመስቀሉ ላይ ያደረገልኝን አስባለሁ። ስለ ልጆቼ ኢየሱስ ክርስቶስ በመስቀል ላይ ያደረገላቸው አስባለሁ። አልፈራም፣ አልደነግጥም። እግዚአብሔር አማኑኤል ከኔ ጋር ነው። ስለ ቤተ ክርስቲያኔ እግዚአብሔር ከኔ ጋር ነው። አልፈራም፣ አልለይም። እጅ ለእጅ እያዝን እኮ ምናምን ለጌታ ክብር፣ ሃሌሉያ፣ ለጌታ ክብር። Yeah.